በመጀመሪያ ብፁዕነቶ እንኳን በሰላም ወደ ገዳማችን መጡ። እንግዲህ እንደሚያዩት ይህን ቦታ እንዴት እንዳገኙት እንደው ግልጽ አድርገው የሚነግሩን ስለመጡ ሁላችንም እንግዲህ የሰበካ ጉባኤ አባላትና የገዳሙ ካህናት በአጠቃላይ ምዕመናን በጠቅላላ ስለመጡ እጅግ በጣም ደስ ብሏቸዋል። እስቲ ስላገኙት ስለ ቦታው ስላዩት አንዳንድ ነገሮች ትንሽ አጠር ያለ የራስዎትን ገለጻ ቢያደርጉልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ መንበረ ጸባዖት ቅድስት ሥላሴ ብሉፎንቴን ገዳም ምዕመናን ምዕመናት፣ የሰበካ ጉባኤ አባላት፣ የገዳሙ ሰበካ ጉባኤ አባላት፣ የአይንተ እግዚአብሔር ካህናት፣ ዛሬ እግዚአብሔር ፈቅዶ ወደዚህ ገዳም መጥቼ ባየሁት ቦታ የማስፋፊያ ለገዳሙ ማስፋፊያ ከጎኑ ያለው መሬትን ለመግዛት እያደረጋችሁ ስላለሁት ጥረት ዛሬ መጥቼ በማየቴ በጣም ደስ ብሎኛል። አንደኛ ቦታው በጣም ሰፊ ነው። መሬቱ ላይ ወደ ከ22,000 ካሬ ሜትር በላይ ከ2 ሄክታር በላይ ማለት ነው ስፋቱ። በዛ ላይ ቤቶች፣ ህንፃዎች አሉ። ወደ 3-4 ህንፃዎችን አይተናል። ባየሁት ነገር በጣም አድንቅ ያለው እግዚአብሔር ለራሱ ያዘጋጀ ይመስለኛል። ለገዳሙ የተዘጋጀ ነው የሚመስለው። ለወደፊቱ እንደ እግዚአብሔር ፈቃድ ስናቅድ የነበረ ይህ ገዳም እንደሚታወቀው በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ በቅዱስነታቸው ዘመን ነው ቦታው የተባረከ። ቦታውን ባርከው በቅዱስ ሲኖዶስ ውሳኔ መሰረት ለቦታውም የሚያስፈልገውን የገንዘብ ድጋፍ እስከ ማድረግ ድረስ ያደረጉበት ገዳም ነው። ታላቅ ገዳም ነው። በቆሞሳት የሚባረከው ገዳም በቅዱስ ፓትርያርኩ የተባረከ ገዳም ነውና ገዳሙ እድለኛ ነው ብዬ ነው የማስበው። እንደ ቅዱስ አባታችን ራእይና እንደሳቸው እንዳሰቡት ሆኖ አልተገኘም። ምክንያቱም ገዳሙ ጥሩ ነው፣ እየተገለገለ ነው፣ ጠበል አለው። በዚህ ጠበል ብዙ ሰዎች እየተፈወሱ ሕሙማነ ሥጋ በደዌ ሥጋ የዳኑ ወደ ቤታቸው እየተመለሱ ነው ያለው። ብዙ ታምራት መንክራት እየተደረጉ ነው ገዳሙ ላይ። በዛ ልክ ግን የአብነት ትምህርት ቤት ኮሌጅ ተከፍቶ ብዙ ደቀ መዛሙርትን ከዚህ ወጥተው አብያተ ክርስቲያናትን ማገልገል እንዲችሉ አልተደረገም። በሌላም በኩል ደግሞ በተለይ የብፁዕ ቅዱስ አቡነ ጳውሎስ ራእያቸው በዚህ ሀገር የተወለዱ የሳውዝ አፍሪካ ከ40 ሺህ ተጠማቂዎች ነበሩ። እንደሱ በእኛ ባህል በእኛ ቋንቋ ግዕዙን መሰረት አድርገው በቋንቋቸው እንግሊዘኛው እንዳለ ሆኖ ግን ያሬዳዊ ዜማው የቤተ ክርስቲያኒቱ ትምህርት በግዕዝ ቋንቋ ተምረው ቤተ ክርስቲያናቸው እንዲያገለግሉ ይፈለግ ነበረ። ያ አሁን የሚሳካበት ወቅቱ አሁን ነው ብዬ ነው የማስበው። ያ ራእይ፣ የእሳቸው ውሳኔ፣ የሲኖዶሱ ውሳኔ፣ የሲኖዶሱ ፍላጎት ያ ወደ ስራ የሚተረጎሙበት ሰዓቱ ጊዜው አሁን እንደደረሰ ነው የሚሰማኝ። ምክንያቱም ይሄ ቦታ እጅግ በጣም ሰፊ ነው። ለምንከፍተው ኮሌጅ ለአብነት ትምህርት ቤቱ በጣም የተመቸ ስለሆነ በዚህ በማየቴ በጣም ደስ ብሎኛል። የቅዱስነታቸው ራእይ፣ የሲኖዶሱ ሀሳብና ውሳኔ ወደ ስራ ሊተረጎም አንድ ተብሎ የተጀመረበት ዕለት ነው ብዬ ነው የምለው። ያለኝ ሀሳብ ይሄ ነው። እናመሰግናለን። ከዚሁ ጋር አብሮ ደግሞ ምናልባት አሁን በዚህ በአካባቢው ላይ ያለው ምዕመን ቁጥሩ አነስተኛ ስለሆነ የዚህ ደግሞ ራእይ ወይም ደግሞ የዚህ ልማት እቅድ ደግሞ ለመላው ሳውዝ አፍሪካ ለዚህ ሀገር ለተወለዱ ለህፃናት ልጆች አልፎም ደግሞ እዚህ ሀገር በድቁናም ላሉና ወደፊትም ደግሞ ክህነትን ተቀብለው
እ፣ ጥሩ ጥሩ ልምድ እንዲያካብቱ ይረዳን ብለን ስላሰብን ነው ይህንን እቅድ ወደዚህ የሚያመጣ ነው ከስሙም ባሻገር ማለት ነው። እና ይሄ ነገር በዚህ ስራ ላይ በዚህ አካባቢ ወይ በዚህ ሀገር ላይ የሚኖሩ ሙሉ ኦርቶዶክሳውያን ተሳትፎ እንዲያደርጉ የሚያስተላልፉት መልእክት ካለ በቃ። መልካም ነው። እንደሚታወቀው ያው ይሄ ቦታ አልተገዛም፣ ለመግዛት እቅድ ላይ ነው። የገዳሙ ሰበካ ጉባኤ በእቅድ አውጥተው ቦታውን ለመግዛት የተንቀሳቀሱ ያሉት። ለዛም የገቢ ማሰባሰብ መርሃ ግብር ተዘጋጅቶ በኦንላይን ሰው እየተቀሰቀሰ እንደሆነ ሰምቻለሁ። ስለዚህ የሁሉም ኦርቶዶክሳውያን በተለይ ኢትዮጵያውያን ኦርቶዶክሳውያን ባለቤትነት፣ ኢትዮጵያውያን ደግሞ በሀገር ስም ሁሉ የየድርሻ አካላት የራሳቸውን አስተዋጽኦ እንዲያደርጉ ነው ጥሪ ለማቅረብ የምፈልገው። 50 ሎሚ ለ50 ሰው ጌጡ ነው እንደተባለ ለገዳሙ ሸክም ስለሆነ ይሄ ሁሉም ትልቁም ትንሹም በዚህ በመላው በአፍሪካ በአውሮፓና በአሜሪካ በየሀገሩ ያላችሁ ኦርቶዶክሳውያን ለዚህ ለተቀደሰ ለገዳሙ መስፋፋት ማደግ ለሚከፈተው ትምህርት ቤት ነገ እዚህ የተወለዱ ህጻናት ተምረው ሃይማኖታቸውን ስለ ሃይማኖታቸው ቀኖናና ዶግማ የሚያውቁበት፣ ሌሎቹም ደግሞ በዚህ ሀገር ያሉት እዚሁ ተምረው ሃይማኖታቸውን የሚጠብቁ ክርስትናን የሚያስፋፉ ልጆች እንዲኖሩ ለዚህ ለተቀደሰ ዓላማ የየድርሻ አካላት ሁሉም ክርስቲያኖች ርብርብ እንድታደርጉ የራሳቸውን አስተዋጽኦ እንድታደርጉ በዚህ አጋጣሚ ጥሬን ለማቅረብ እፈልጋለሁ። ለምታደርጉት በጎ ስራ ሁሉ ልዑል እግዚአብሔር ይባርካችሁ።